ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ልክ እንደ ወትሮ ሁሉ ለዛሬ ሐምሌ 25 ቀን ዕለተ ቅዳሜ ይሆናሉ ያልናቸውን አጫጭር መረጃዎች ይዘን ቀርበናል። የምንለቃቸውን መረጃዎች ሰብስክራይብ በማድረግ አብራችሁን ሆኖ እንላለን። በረከት አርጋው ነኝ። እነሆ ትላንት ሐምሌ 24 ቀን ጀምሮ ዛሬ ሐምሌ 25 ቀን በክፍል 2 የቀጠለው የጠቅላይ ሚኒስትር ዶክተር አብይ አህመድ ከኢቲቪ ጋር ያደረጉት ቃለ መጠይቅና ወቅታዊ ጉዳዩን በተመለከተ ወርደን በጠቅላይ ሚኒስትሩ በመደመር መንግስት ጽንሰ ሐሳብ በሪፎርም እንዲሁም በሀገራዊ መንግስት የውይይት መድረክና ዙሪያ ነፃ ገለጻ ያደረጉትን አስተያየት ይዘን ቀርበናል። ለ27 ዓመት በኢትዮጵያን በመራው በአብዮታዊ ዲሞክራሲያዊ ድርጅት ኢህአዴግ ፓርቲ ውስጥ በተለያዩ ቁልፍ ቦታዎች በማገልገልና የድርጅቱ አባል ሆነው የቆዩት ጠቅላይ ሚኒስትር ዶክተር አብይ አህመድ ከቆይታቸው በኋላ ያለውን የለውጥ ማዕበል ባቀጣጠለው ነበልባል የጠቅላይ ሚኒስትርነትን የስልጣን መንበር ተቀናጅተዋል። ከቃል ኪዳናቸው ማግስት በኢትዮጵያን ዳግም ለመስራትና የተከፋፈለውን የተበታተነውን ኢትዮጵያዊነት ወደ አንድነት እንደሚያመጡ ቃል ገብተዋል። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን በማለት በሚሊዮን በሚቆጠር ኢትዮጵያውያን ዘንድ ልብ ውስጥ ለመግባት ብዙም አልቆዩም። ቀጥለውም ቀሪውን ሪፎርማቸውን በማስቀጠል ያደረጉትን የፓርቲ ታሪክና ያለፉበትን የፓርቲ ታሪክና ሚስጥር ስነ ምግባር ያሉትን በሚዲያዎቻቸው ሁሉ በመተረክና የህወሓትን ድብቅ ሚስጥር አጸያፊ ያሉትን መረጃዎች ያለ መረጃም በማስደገፍ ህወሓት የሚባል ፓርቲ በኢትዮጵያውያን ዘንድ ለአንዴና ለመጨረሻ ጊዜ እንዲሰናበት ያደረገውን ሁሉ አደረጉ። ተሳካላቸውም። ህወሓት ከመዲናችን አዲስ አበባ ለቆ ትግራይ ከተመ። የመደመር መንግስት ያሉትም ወደ መቀነስ ጀመረ። የህወሓት ቡድንም ዳግም ጦርነት በመጀመር በአፍሪካ ታሪክ ውስጥ ታይቶ የማይታወቅ የእርስ በርስ ጦርነት ተደረገ። በጦርነቱም ከ2 ሚሊዮን በላይ ዜጎች ህይወታቸው አጡ። ይህም ታሪክ በፕሪቶሪያው ስምምነት መሰረት በጊዜያዊ እርቅ ምዕራፍ ለጊዜውም ቢሆን ተዘጋ። ጠቅላይ ሚኒስትር አህመድ ለውጥ ያሉትን ቃላቸውን በመጠበቅ በኢትዮጵያን አረንጓዴ ልማት፣ በቱሪዝም ኢኮኖሚ፣ በከተሞችን በማዘመንና ዘመናዊና ቀልጣፋ ስርዓትን በመዘርጋት በአጭር ጊዜ ውስጥ ተጀምረው መቆም ሳይሆን የሚጠናቀቁ ፕሮጀክቶችን በርካታ ስራ ለመስራት ችለዋል። በዚህም ተግባራቸው ደግሞ በኢትዮጵያውያን ብቻ ሳይሆን በአፍሪካም በዓለም መንግስታት በርካታ እውቅናና ምስጋና ሊቸሩ ችለዋል። ይህም በዚህ እንዳለ የመደመር መንግስታቸው በኢትዮጵያ ብሔር ብሔረሰቦችን ወደ አንድነት ከማምጣት ይልቅ ብሔርተኝነት፣ የሃይማኖት ግጭቶች፣ ግድያ ጫፍ የወጣበት ዘመን ደግሞ የመደመር መንግስታቸው ዘመን ነበር። ካለፉት ዘመን በበለጠ መልኩ ሊጨምር ችሏል። በእሳቸው አገላለጽ በለውጥ ጊዜ ሞትና ግድያ ይበዛል በማለት ቀለል ባለ መልኩ ቢገልጹም በኢትዮጵያ ታሪክ ግን የበርካታ ሰው ልጆች ህይወት የተቀጠፈበት፣ ዜጎች ከቦታ ቦታ ለመዘዋወር የሰጉበት ዘመን ይሄ ነው ለማለት ይቻላል። ለበርካታ ጊዜ በኢትዮጵያውያን ቀጣይ እጣ ፈንታ የምታደገው እኔ ነኝ፣ የሞተች ሀገር ተቀብያለሁ፣ ነፍስ እዘራባታለሁ በማለት በንግግራቸው በርካታ ጊዜ ተናግረዋል። በየጊዜውም እስከዛሬውም ዘመን በኢትዮጵያ ታሪክ ውስጥ ያሉ መንግስታት የሞተች ሀገር ያስረከቧቸው ቢሆን ኖሮ ዛሬ የሚያስተዳድሩትም ሀገርም ሆነ ህዝብ ሊኖር አይችልም ማለት ነው። የመደመር መንግስት እሳቤ ወይም ጽንሰ ሐሳብ ግቡን ያልመታውም ዋነኛ ምክንያት ደግሞ በኢትዮጵያ ውስጥ ታይቶ በማይታወቀው መልኩ የብሔር የሃይማኖት ግጭት ጣልቃ ገብነት ከመደመር ይልቅ መበታተንን መብዛቱ ነው። በኢትዮጵያ ሀገራዊ ምክክር መድረክም እርቅ እንዲዘጋጅ የተደረገበትም ብሔራዊ እርቅና ምክክር መድረክ የታደሙትም የአማራ ክልል ፍትህና ጸጥታ ኢንስቲትዩት ዳይሬክተር የሆኑት ዶክተር ደሴ ጥላውን እንደገለጹት በአሁኑም ቢሆን ዜጎች በነጻነት ያለ ገደብ ያለ ፍርሃት ሀሳባቸውን በነጻነት በዚህ መድረክ ላይ መግለጽ አለባቸው። የመንግስት ተቋም ተወካይ በመሆን በፍርሃት መሸበብ የለባቸውም ብለዋል። ለምን ቢባል ያለፈው ስርዓትም ይሄን በማድረጉ ነው ዛሬም ተቀጣጥሎ
ይህም በማድረጉ ነው ያ ችግር ዛሬም ተቀጥሎ የመጣው። መከራከር መሞገት ብቻ ሳይሆን በዚህ መድረክ መደራደር ሁሉ መኖር አለበት ብሏል። እንደ ኮሚሽነር ፕሮፌሰር መስፍን አርአያ አገላለጽም ውይይቱ 10 ሰው በ50 ቡድን በመደራጀት 50ው ደግሞ ቡድኑ ለ250 ሰው በማቀበል ይበልጣሉ፣ የጠሩ ናቸው፣ ለውጥ ያመጣሉና የጠሩ ሐሳቦች ናቸው። በጥራትና በአጠቃላይ በአጀንዳው የቀረቡትን ሐሳቦች ለ500 ሰው በማቀበል 500 ሰው የተቀበለውን ሐሳቦች ደግሞ በመመዘንና ምላሽ የሌለባቸውን በመመርመር ከመንግስትና ከግል ተወካዮች በተውጣጡ 300 ቡድን ተዋቅሮ በመጪው ሰኞ ዋናው ውይይት እንደሚጀመር አሳውቀዋል። ከውይይቱ በፊትም ሰኞ ዕለት ጠዋት በፊት በአዲስ አበባ ዙሪያ ከ4000 ተሳታፊዎችም የችግኝ ተከላ መርሃ ግብር እንደሚኖር አሳውቀውናል።